ሰላም ጤና ይስጥልን ተመልካቾቻችን ክቡር ሰላምታችን እናቀርባለን። ዜናዎችን ይጀምጥቻለሁ መሳይ መኮንን ነኝ። ተመልካቾቻችን አሁን ዘግይቶ በደረሰን ዜና በደፈጣ በተፈጸመ ጥቃት ስንቅና ትጥቅ የጫኑ ተሽከርካሪዎች ወድመዋል። ከ700 በላይ ምርኮኞች በፋኖ ቁጥጥር ስር ገብተዋል። በመቶዎች የሚቆጠሩ የአብይ አህመድ ወታደሮች ተደምስሰዋል። አዋጊ ኮሎኔል ከተደመሰሱት ማልን እንደሚገኙበት የደረሰን መረጃ ያመለክታል። በፋኖ የትግል ታሪክ ውስጥ በከፍተኛ ደረጃ ከሚጠቀሱት የውጊያ ክስተቶች አንዱ ሆኖ ተመዝግቧል። የፋኖን ኃይል ወደ ሞተረኛና ሜካናይዝድ አቅም ሊያሳድገው የሚችል የተለያዩ መሳሪያዎችና ተተኳሾች ጭምር የተገኙበት መሆኑን የአማራ ፋኖ የጎንደር እዝ ህዝብ ግንኙነት ክፍል አርበኛ ዮሐንስ ንጉሱ ለአንከር ሚዲያ ገልጿል። የአብይ አህመድ ሰራዊት ምሽግ ውስጥና በካምፕ ተከርችሞ ቀርቷልም ይለናል። በምዕራብ ጎንደር ዞን ገንዳዋ ከተማን ለመቆጣጠር ከበባ የፈጸመው የፋኖ ኃይል የብልጽግና አመራሮችና የጸጥታ መዋቅር ኃላፊዎች ከነትጥቃቸው እጃቸውን እንዲሰጡ ጥሪ ማድረጋቸው ተሰማ። ሽምግልና የላኩት የዞኑ የብልጽግና አመራሮችና የጸጥታ ኃላፊዎች በ24 ሰዓት ውስጥ ከታጠቁት መሳሪያ ጋር እጃቸውን ካልሰጡ እርምጃ እንደሚወሰድባቸው የፋኖ አመራሮች ማስጠንቀቃቸው ታውቋል። ባለፉት 2 ቀናት ያደረገው የማጥቃት እርምጃ ተመክቶ መመለሱን ያገኘነው መረጃ ያመለክታል። በሌላ በኩል ሽንፋ የተሰኘችው ቁልፍ ከተማም በፋኖ ቁጥጥር ስር መሆኗ ተገልጿል። ይህ በእንዲህ እንዳለ ባህር ዳር አቅራቢያ እንደሳ በተባለ ልዩ ስፍራ ለጥቃት በተንቀሳቀሰው የአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ማድረሱን የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ባህር ዳር ብርጌድ አስታወቀ። የህልውና ትግሉ የጀመረበትን አንደኛ ዓመት መታሰቢያ ዝግጅት ላይ የተገኙትን የፋኖ አመራሮችና ተዋጊዎችን ከቦ ለመደምሰስ ተልዕኮ ወስዶ የተንቀሳቀሰው የአብይ አህመድ ሰራዊት በሰው ኃይልና በትጥቅና ስንቅ ከፍተኛ ጉዳት ደርሶበት ቀሪው ወደ ባህር ዳር መሸሹን ነው የባህር ዳር ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሀብታሙ ለአንከር ሚዲያ የገለጸው። ከባህር ዳር በጣም በቅርብ ርቀት ላይ ነው ያለው። ይሄ ኃይል ተመልሶ ወደ ምድብ ቦታው ወደ መኮድ ሄደ ወይስ ምንድነው የተፈጠረው? እንግዲህ ከቅርብ ርቀት እዚሁ ባህር ዳር ላይ በ9 ኪሎ ሜትር ውስጥ ነው ያለነው። እዚሁ ላይ በተደጋጋሚ ሁሌም እንደ ባህር ዳር ብርጌድ ዙሪያውን ከበን ያለንበት ሁኔታ ነው ያለና አብዛኛውን እስካሁን ድረስ የጠላት ኃይል አስክሬን በማንሳት ከፍተኛ የሆነ በምሽት ላይም እንግዲህ የተያዙ ቪዲዮዎች አሉ። እነሱን የምናደርግ ይሆናል። ከፍተኛ የሆኑ በዙ 23ቶችን ቅድም በነገርኩ አግባብ ልክ የመደብደብ ተራራዎችን የመደብደብ ሙከራ በተደጋጋሚ አድርሷል። እስካሁን ግን እንደ ብርጌድ አንድም የሰው ኃይል የተሰዋብን የለም። የአብይ አህመድ ሰራዊት ከባህር ዳር ምናልባት በአስፋልት ላይ ወጥቶ ወደ ሌላ አካባቢ መሄድ የሚችልበት ምንም አይነት እድል የለም ማለት ነው። ምክንያቱም ዙሪያውን ከባቸዋል። ባህር ዳር ላይ ብቻ ተወስኖ የቀረ ነው ማለት ይቻላል። አዎ መውጫ መግቢያው 2 በሮች ብቻ ናቸው። እንግዲህ ከአስፋልት መውጫ ውጪ ሌላ ምንም አይነት ወደ አስፋልት የሚወጣበት መንገድ የለም። ከባህር ዳር ወደ ጭሳብ ያለው ቀጠና አንድ ብቻ ነው። እንግዲህ ከሰባት አሚት ወደ አዲስ መንገድ በሚሄደው አቋርጦ እዛ አካባቢ አንድ ቴምፔ ነበር። እሱን በመያዝ አስክሬኖችን ለማንሳት ከፍተኛ እስካሁን ምሽት ድረስ በዙ ተራራዎችን እየደበደበ እንደው እኛም ደግሞ በዛው በቅርብ ርቀት ላይ ሆነን እየተከታተልን ያለ ይህን ኃይል ለማስቀረት ከፍተኛ የሆነ ትንቅንቅ እየተደረገ ነው ያለ። ሌሎች ተጨማሪ ሻለቆችም አሁን በተፈጠረ ይገኛሉ። ነገ ደግሞ የተሻለ ሰዎች እንሰራለን ብለን እናስባለን። በተመሳሳይ በሸዋ በሁለቱ እዞች የተገኙት ድሎች የአብይ አህመድን ሰራዊት ከፍተኛ ኪሳራ ያደረሱበት መሆናቸው ተገለጸ። የአማራ ፋኖ ሸዋ እዝ በአሳግርት ከተማ ለቀናት የፈጀውን ትንቅንቅ በድል አጠናቆ ከተማዋን መቆጣጠሩን አስታውቋል። የአማራ ፋኖ የሸዋ ጠቅላይ ግዛት እዝም ላለፉት 7 ቀናት ከፍተኛ እልህ አስጨራሽ ውጊያዎች በማድረግ በርካታ ድሎች መገኘታቸውን ገልጿል። የአብይ አህመድ ሰራዊት በየቦታው እየወደቀ ነው። በቀል እየወሰደ ያለው እርምጃም ህዝቡን ይበልጥ በማስቆጣት ወደ ፋኖ በብዛት እንዲገባ እያደረገው መሆኑ ተመልክቷል። የአማራ ፋኖ የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ ሻለቃ አበበ ሙላት የአብይ አህመድ አገዛዝን ወንበር ለማስጠበቅ እያለቀ ያለው ሰራዊት ራሱንና ሀገሩን ለማዳን እንዲችል ጥሪ ተደርጎለታል ሲል በአንከር ሚዲያ በኩል መልእክት አስተላልፈዋል። ሱኪያ ገንዛ ወረዳ ላይ አሰለለ ቀለበት ወንበር ቀበሌ ሻሂድር ተራራ ላይ ጠላት መሽጎ የነበረ ቢሆንም ጠላትን ከበባ
ውስጥ በማስገባት የመሸገበትን ተራራ በማስለቀቅና ከፍተኛ የሆነ ሙትና ቁስለኛ በማድረግ ወደኋላ እንዲያፈገፍግ አድርገውታል። በዛሬው ዕለት እንግዲህ በምዕራቤቴ አውራጃ የተደረገ ውጊያ አለ። አጼ ዳዊት ክፍለ ጦር ራስ አበበ አረጋይ ብርጌድ እንግዲህ ከዛሬ 3 ቀን በፊት ጅሁር ከተማ መቆጣጠሩ ይታወቃል። ከነዋሪ ከተማ ተነስቶ ጅሁርን ጠላት መልሶ ተቆጣጥሯት ነበረ ጠዋት ላይ። ነገር ግን በመልሶ ማጥቃት ከተማዋን እንዲለቃትና ወደ ነዋሪ ከተማ መልሶ እንዲመሽግ እንግዲህ ራስ አበበ አረጋይ ብርጌድ አንዱ ዓለም ሻለቃ የአንበሳውን ድርሻ ወስዳ ከተማውን ተቆጣጠራ። በዛሬው ዕለት እንግዲህ አገዛዙ መልካም አጋጣሚ ተፈጥሮልናል። በተለይም በፋኖች መሀል ክፍፍል ተፈጥሯል። አሁን ይሄ መልካም አጋጣሚ ሆኖ በተለያየ መንገድ ከፋፍላቸዋለሁ ብሎ ሰራዊት ማዝመቱ እየተነገረ ነው። አንድም ይህን ምቹ አጋጣሚ ለመጠቀም በርካታ ሰራዊት እንዳሰማራ ይነገራል። ከዚህ ቅዱ አንጻር እንደው ምንድነው ያገኘው ውጤት? በተለያዩ አካባቢዎች ነው ያሰማራው። በተለያዩ አካባቢዎች ጥቃት ከፍቷል። እንደምንሰማው ከሆነ በየቦታው ምንም የቀናው ነገር የለም። ፋኖች አሁንም በበላይነት ነው ውጊያዎችን እያጠናቀቋል። ያው እንግዲህ በወንበሩ ላይ ለመቆየት የሞት ሽረት ትግል እያደረገ ያለበት ሁኔታ ነው ያለ። እንግዲህ ካፈርኳ የመልሰኛ አይነት እንቅስቃሴዎችም እያደረገ ያለበት ሁኔታ ነው ያለ። ነገር ግን ምንም የተሳካለት ነገር የለም። ያተረፈው ትልቁ ትርፍ ከህዝብ መነጠል ነው።